ድረስ በሮጥነው ሩጫ ምክንያት ማለክለክ ጀምረናል እና አስተውለንም ድረስ ማንም ሰው አላየንም። ነገር ግን በትክክለኛው አቅጣጫ እየተጓዝን ስለመሆኑ እርግጠኛ አልነበርንም። ትንፋሻችንን ለመሰብሰብ በየትኛው አቅጣጫ ማቅናት እንዳለብን ለመወሰን አንድ ዛፍ ስር አረፍ አልን። በዚያ ጊዜ ምድራችንን እይታችን ርቃለች። በላይ ይዞት ከመጣው ቂጣ ላይ ትንሽ ቀማመስን። ጫማችንን ውሃችንን ተጎንጭተን ይሄ ጊዜ ለወላጆቻችን ወዴት እንደሄዱ እያሰቡ ይሆናል። እኔ ቤት ከመጣሁ ትንሽ ጊዜ በኋላ እናቴ ላሞችን ለማሰብ ትነሳለች። እንደ ወትሮም እርዳታዬ መሻቷ አይቀርም። በመሆኑም በአካባቢው ትፈልገኛለች። ከብቶቹን ከበረት ስታገኛቸው ወደ ግጦሽ ይዣቸው እንዳልወጣሁኝ ይገባታል። የበላይም የእኔም መጥፋት ቀስ በቀስ በግልጽ ይሆናል። መንደሩ ሞላ ፈልጎ ሊያገኘን ሲመጣ በአይነ ህሊናዬ ታየኝ። ተረበሽኩ። ቤተሰቦቻችን እየፈለጉን ይሆናል። እንዳይደርሱብን እንሩጥ አልኩኝ እና በላይ በኩል እንሂድ አለና ወደ አንዱ አቅጣጫ ጠቆመ። ኤልያስ በዚህ በኩል ባይሆንስ አልኩኝ። በሌላ ቦታ እንድንሄድ የተሻለ ትምህርት ቤት እንድናገኝ ይሆናል። ቤት የወጣነው እኮ ኤልያስን ለመሄድ ነው። መሄድ ያለብን ወደዚያ ነው። መምህሬ ተመስገን የቅዱሳን እውቀት ማዕከል ከሆነው ደብረ ገነት ኤልያስ እንደሆነ ነው የነገሩኝ። ተመልከት፣ 2 ሰዎች ወደኛ እየመጡ ነው አለኝ በሰፊ ፈገግ እያለ። ሰዎቹን የእግዚአብሔር ሰላምታ ሰጠናቸው። ወደ ነጭ ገደል ወይም በአቅራቢያው ወደሚገኝ ሌላ ምድር እያቀኑ ነበር። እግዚአብሔር ይመስገን ሲሉ ሰላምታውን መለሱልን። ወደ ኤልያስ ቤት በኩል ነው እንደሚሄድ ታውቁ ይሆን ሲል በላይ መንገዱን ስለማወቃቸው እየተጠራጠረ ጠየቃቸው። ኤልያስ መፋቂያቸውን ከአፋቸው እንደሰኩ እጃቸውን ትከሻቸው ላይ ካዋሉት ሸመሎቻቸው እንደ ነገሩ ጣል አድርገው ጥያቄያችንን ደገሙልን። አዎ ኤልያስ በላይ ትዕግስቱ እያለቀ መጣ። ኧረ አናውቅም። በላይ ታጠግባቸው ጎተተ አደረገና 2 ሰዎች በረጃጅሙ እየተራመዱ አለፍናቸው። ስንሄድ በመገረም ተመለከቱን። አንዳቸው እርግጠኛ ነኝ ጠፍተው የወጡ ልጆች ናቸው ሲል ብንሰማውም ወደ ኋላ ዞር ብለን አላየናቸውም። ሰማዩ እያጉረመረመ ጥቋቁር ደመናዎችን በላያችን ላይ እያንዣበበ ቢሆንም በተስፋ በእርግጠኝነት በጀብደኝነት በመንፈስ ከፍታ ተበራተን ወደፊት ገሰገስን። ሊዘንብ ነው አለ በላይ ግንባሩን ቋጥሮ። ማለዳው የብርሃናማ ቀን ተስፋ ፈንጥቆ የነበረ ቢሆንም ወደ ጭጋግ ሁኔታ ሲቀየር ጊዜ አልፈጀበትም። የተፈጥሮን ቁጣ ቢሆን በድል ለመወጣት በቁርጠኝነት ድንገት ዶፍ ተላያችን እየቀለቀለ እንኳን ወደፊት ማዝገም ቀጠልን። ሲታይ የሚያልቅ የማይመስል በጎርፍ የተጥለቀለቀ ጫካ ከፊታችን ተዘርግቷል። በመሆኑም መንገድ እንዳይጠፋብን በጥንቃቄ እያስተዋልን ተራመድን። በቅርብ የሚታይ መንደር አልነበረም። ዶፉ ለመጠለል አንዱ ዛፍ ስር ተጠግተን ጭብጥ ብለን ቆመን። አንዱን እግሬን አንዳችን ላይ ሲወጋኝ ተሰማኝ። የወጋኝ እሾህ ለማየት እርጥቡ መሬት ላይ ቁጭ አልኩኝ። ቆይ እኔ እነቅልልሃለሁ ሲል በላይ አረጋጋኝ። እሾሁን ጠጋ ብዬ ለማየት መሬት ላይ ቁጢጥ አለ። ኧረ አየኸው? ስጋዬ ውስጥ እኮ ዘልቋል። አይነቀልም እያልኩ እንባዬን ለመቆጣጠር ወደ ኋላ ደግፍ አልኩኝ። ቆይማ እንደዚህ ደግሜ ሊያው ብሎ ቀረብ አለና የሚያይመስሉ በድንገት እሾሁን በኃይል መንጭቆ ነቀለው። ጆሮ የሚበሳጭ ጩኸት አሰሙ። በላይም አገጣ በረኝ ከብት ሳገድ በርካታ ጊዜ የሚወጋኝ እሾህ ራሴ ነቅዬ አውቃለሁ። ምንም አይመስለኝም ነበር። ይሄኛው ግን እጅጉን አሳመመኝ። ደሜ መንጠባጠብ ሲጀምር በላይ አንድ ሰፋ ያለ እርጥብ ቅጠል በጥሱ ለማድረቅ ያህል ደሜ ላይ ቸብ አደረገውና ቁስሌን ጠበቅ አድርጎ ሸፈነልኝ። ለምዱም ስር ያለው ጋቢ ቀደደውና እግርህን ጠቅልለው እንሰራው። ያለኝ ጋቢ እኮ ይሄ ብቻ ነው። በዚያ ላይ የአባዬ ጋቢ ነው አልኩት። እንዲያውም ጋቢውን በመስረቅ ቀር ብሎኛል። ምርጫም የለኝም። ተልተው መሄድ አለብን እኮ። እኔ ፈቃደኛ ባልሆንም በላይ ከጋቢው ቀጥቶ እራፊውን የቆሰለውን እግሬን ጠቀለለልኝ። ወዲያው ዝናቡ እያባረ መምጣቱን ጉዟችንን ቀጠልን። እኔ በላይ ኋላ እያስከተለኝ ተከታትለን በመሄድ ላይ ነን። እሱ እግሩ
በፈቀደለት መጠን በፍጥነት እየተራመደ አልፎ አልፎ ዞር ያለ እየተመለከተኝ መሆኑን ይመለከታል። አንዳንድ ጊዜ ቀድሞኝ ይሄድና አንድ ዛፍ ስር ቁጭ ብሎ በትዕግስት የለሽነት እየተቆነጠነጠ ይጠብቀኛል። ትንሽ እነጫነጭና እኔም አዘገየሁት ይሆን በሚል እጨነቃለሁ። በአቅራቢያችን የሚታይ መንደር የለም። እርቦናል። በዓይናችን ላይ ያልፋል። ድንገዝገዝ ማለት ሲጀምር ከአቅራቢያችን ቁጭ ጭስ ሲወጣ ተመለከትን፣ ፈነደቅን። ከአንድ ሰፈር መድረሳችን ታወቀን። በመጀመሪያ ካገኘነው በቁጥጥሯ የታጠረ ጎጆ በር ላይ ቁጭ የመሸብን የእግዚአብሔር እንግዶች ነን ብዬ ጮክ ብዬ ተጣራው። ከጎጆ አጠገብ ከነበረው ጋዝ ውስጥ አንድ ሰውዬ ወደ ውጭ ተመለከተ። ዝለቁ፣ ወዴት የመጣችሁ ልጆች ናችሁ ሲል ጠየቀን። የዱሃ የመጣነን አልኩኝ። ተነጭ ገደል መምጣታችንን መናገር አልፈለኩም። የድሃ ውሃ በነጭ ገደል አቅራቢያ የሚገኝ መሆኑን በላይ መንደራችንን በሚያጎርስ ቦታ እማውቀው እሱም ብቻ ነው። ወዴት ነው የምትሄዱት? ወደ ኤልያስ ነው አለ በላይ። ታዲያ ምን ብቻችሁን ትጓዛላችሁ? ቤት ጠፍቶባችሁ ነው? ትምህርት ፍለጋ ነው? እንዲያው ስለመሸብን ብቻ ማሳደራችሁ ይህ ወላጆች እየፈለጉ ይሆናል። ሁለታችሁም ዝምታን መረጥን። በልግቡ ሲል አዘዘን። አንዲት ሴት እፍ እያለች ከምድጃው ላይ እሳት ታነዳለች። ተላይ በተጣደው ድስቱ ወጥ ይንተከተካል። ሰላምታ ከሰጠችን በኋላ በምድጃው ዙሪያ እንድንቀመጥና በዝናብ የረሰረሰው ልብሶቻችንን እንድናረግ ጋበዘችን። ቆጥረውም ቆሎ አቀረበችልን። ነጭ ገደል ያለውን የኛውን ጎጆ የሚመስለውን የጎጃቸውን ውስጥ በአይን አማተኩኝ። በጎጆ አንዱ ጥግ ሴቲቱ አንዱ ጊዜ እየሄድን በአንኮላ ውሃ የምትጠልቅበት እንስራ አለ። ሁለት መደቦች አለ። የበግ አጎዛዎች ተዘርግተዋል። እንዲሁም አንዳንድ ከእንጨት የተሰሩ የቤት እቃዎች ዘለንጋ ለእዚያው ተበትነዋል። ሙቀት ያለው ጎጆ ነው፣ ግን ጭስ አይኖቻቸውን ይቆጠቁጠው ጀመር። አባወራውና ትንሹ ልጅ ከውጭ ገቡና አብረውን ተቀመጡ። እመቤቲቱም ቆሎና ጠላ ለሰውየው አቀረበችለት። እግሬ የተቀለሰለሰለ ቆሻሻ ጨርቅ ተመለከተና ወጥቼ እግሬ እንድታጠብ ነገረኝ። ታጥቤ ስመለስ አንድ የጨርቅ ከረጢት ከዘለንጋው ላይ እያነሳ ደረስኩኝ። ከረጢቱ ውስጥ ልዩ ልዩ የደረቁ ቅጠላ ቅጠሎች፣ የዱቄት አይነቶች እና ስራስሮች ነበሩት። አንዱን ዱቄት ቁስሌ ላይ ቀባ አደረገና በእራፊ ጨርቅ አሰረልኝ። ውስጥ እግሬን ዱቄት ቁስል ላይ ቀባ አደረገና በእራፊ ጨርቅ አሰረልኝ። ውስጥ እግሬን ሲጠዘጥዘኝ ይሰማኛል። ወዲያው አንዳች የሚያቃጥል ስሜት ከእግሬ ተነስቶ ወደ ላይ ተሰራጨ። በህመሙ ምክንያት ከናፍሬን ነክሼ ውስጥ እግሬን ከፍ አድርጌ ጉልበቴ ላይ አሳረፍኩኝ። መድኃኒቱ ቁስሉን ይገጥምልሃል ጎረምሳ አይደለ እንዴ? አሁንማ እንደ ወንድ ኮስተር በል እንጂ የተማሪ ኑሮ ቀላል እንዳልሆነ ሰምቻለሁ። ገና መች ተነካና እንግዲህ ወገብህን ጠበቅ ብታደርግ ነው ይወጀው እያለ ፈገግታ ለገሰኝ። በላይና እኔ ተያየን። አባባሉ ውሳኔያችን እንደሚያጠነክርና ልብ ለልብ ተግባባን። ብዙም ሳይቆይ እራታችንን በልተን በላይ እና እኔ ትንሹ ልጅ አጠገብ ተኛን። በላይ እየነቀነቀ ሲቀሰቅሰኝ ጭልጥ ካለው እንቅልፌ ስነቃ ቀዶ ነበር። እመቤቱ ለምንድነው የሚሆን ጥብኛ አስያዘችን። ቅምጫቸውን በውሃ ሞላችን። ሰውየውም ገና በማለዳ ወደ እርሻው ተሰማርቷል። አስተናጋጃችን በአያሌው መርቀን ስናበቃ ሰፈሩን የምታወጣውን መንገድ ይዘን ጉዟችንን ቀጠልን። ዝናቡ ጠዋቱን ሙሉ ስላላባራ እንደ ልብ መራመድ አልቻለም። ሰውየው ያመላከተንን አቅጣጫ ተከትለን እየሄድን ሳለን እጅጉን ሞልቶ የሚደነፋው ወንዝ ጋር ደረስን። ጉዟችን ተገታ። የወንዙ አፋፍ ላይ ቆመን በመቀጠል ምን ማድረግ እንዳለብን እየተነጋገርን እያለን የቆምንበት እርጥበት አዘል ቃሲብ ተንዶ በላይ ወደ ወንዙ ሸርተት አለ። በድንጋጤ መሃል እንደምንም ብሎ በአጠገብ የሚገኝ አንድ ቁጥቋጦ አፈፍ አድርገን በትግል ወደ ላይ መመለስ ቻለን። እኔም አጠር ያለች ስባሪ ለፈጣሪ ያደረስኩኝ። ተአንድ ጉበታ ግርጌ አረፍ ብለን ወንዙ መቼ ይጎላል እንደሆነ ማሰላሰል ያዘን።
በዚያ ሁኔታ ሌሊቱን ያለመጠጊያ እንዳናድር ስጋት ገባን። ቀኑን ሙሉ ሲያካፋ ቢውልም በየጊዜው ወደ ወንዙ እየተመለስኩኝ ያሻገረ እንደሆነ ለማየት ሞክራለሁ። ወንዙ አሁንም በኃይል ቁልቁለት እየጋለበ ነው። ወንዙን ቃኝቼ በተመለስኩ ቁጥር ደግሞ በላይ በጭንቀት እየተመለከተኝ ራሱን ይነቀነቃል። ተስፋ መቁረጥ ያረበበበት ፊቴ ሌቱን አውላላ ሜዳ ላይ እንደምናድር ነግሮታል። ፀሐይዋ አዘቀዘቀች። ታቅም በላይ ርቦናል፣ በርዶናል፣ እንዲሁም ፍርሃት ተጭኖብናል። አንድ ግዙፍ ዛፍ አገኘን። ለሙቀት ብለን ተጠጋ ከስሩ አሸለበ። የንፋሱ ፉጨት ወይም የቅጠላቅጠሎቹ ኮሽታ ከሰማይ ውስጥ ግን አንበሳ ወይም ጅብ ስለቀጠን ብለን በስጋት ስንበር አደረን። ነክቶ ከእንቅልፋችን ስንነቃ በህይወት መገኘታችንን ማመን ተሳነን። ወንዙ ጨርሶ አልጎደለም። ከብዙ ክርክርና ማንገራገር በኋላ እድላችንን ለመሞከር ወሰንን። አመሻሹ ላይ ተወንዙ ወዲያ ማዶ ከሚገኝ መንደር ለመድረስ በማለት ወንዙን በዋና አቋረጥን። መጀመሪያ ላይ ታገኘነው በቁጥቋጦ የታጠረ ቀይ ለመዝለቅ በፊት ውሻቸውን እየጮኸ መጣ። ጠና ያለች ሴት ከግቢ ወጣ አረጋጋችሁ። ቀጥሩን ካስገባችን በኋላ ከየት እንደመጣና ወዴት እየሄድ እንደሆነ ጠየቀችን። ታሪካችንን ታደመጥ በኋላ ወደ ውስጥ ገብተን የሚጠጣ ውሃ አሹቅ ይዛልን ተመለሰች። ባለቤቷ እርሻ እስኪመለስ ድረስ ግቢ ውስጥ እንድንጠብቅ ነገረችን። እኛ መንገዶች ወደ ቤት ውስጥ የሚጋብዝ አባወራ ብቻ እንደሆነ እናውቃለን። ጥቂት ጊዜ በኋላ ባለቤቷ ደረሰና ለጥያቄዎቹ መልስ እንድንሰጥ ወደ ቤት ይዞን ገባ። ውስጥ እንደገባን መደቡ ላይ ተቀምጦ ቆሎ እየቆረጠመ ጠላውን ተሸክናው እየተጎነጨ ኮስተር ብሎ ይመለከተን ያዝ። እሺ ልጆች ለመሆኑ ምን አስባችሁ ነው ሲል ጠየቀን። እኔ ወደ እርሱ ዞር አልኩኝ። ወደ ኤልያስ እየሄድን ነው አልኩኝ። ለትምህርት? አዎ። ሰውየውም ገጽታው ሀዘን እንደተላበሰ እየተመለከትን ተናኝ ተኩል ከፍ ያለ ወንድ ልጅ አለኝ። ጥቂት ዓመታት በፊት ትምህርት ቤት ጠፍቶ ሄደ። አንድ ሁለት ሊጠይቀን መምጣት ውጪ ታየውና ስንት ዓመቱ? ልቤ ያዝንለታል። እናቱም እለት እለት እንደገባች ነው አለን። የሳግ ድምጽ ሰምተን ምድጃ አጠገብ ወደ ተቀመጠች ሴት ስንዞር ፊቷ በእንባል ሲታጠብ አየን። ወገቧ ላይ በታሰረው የመቀነት ጫፍ አይኗን አፍንጫዋን ጠራረገች። እዚያው እለት ጀምሮ የመኮለል ትዝታ ከዛች ሴት እንባ ያራሰው ገጽ ምስል ጋር የታሰረ ሆነ። የእናቴን ፊት እንደዚያ ሆኖ ይሆናል። ሰውየው ኮስተር ብሎ ምን እናንተ ልጆች ወላጆቻችሁ ለዚህ ሁሉ ትምህርት እንድንማር ስለማይፈቅዱ ነው አልኩኝ። ከአፍታ ዝምታ በኋላ ወደ ኤልያስ እንዴት እንደሚደርስ ያውቃሉ ሲል ጠየቁኝ። ጭንቅላቱን ነቀነቀና አቅጣጫው መንገደኞች ጠይቋለን። ረጅም ጸጥታ በኋላ የቤቱ እመቤት እራት አቀረበችልን። እንጀራ በወፍራም ቀዝቃዛ ሽሮ እጅ ይላል። እኔ እንደውም ትኩስ የሚንተከተክ ሽሮ ያልወፈረ እናቴ በኑግ ዘይት የምትሰራልኝ ሽሮ በጣም እወድ ነበር። ባለ 3 ጉልቻ ምድጃ ላይ በሸክላ ድስት ተጥዶ ሲፍለቀለቅ እሷም ከግማሽ ልቧ አልፎ አልፎ ስታማስል ታየኝ። እናቴ የተዋጣላት ባለሙያ ነች። ወጥ ሲሰሩ 10 ጊዜ መቅመስ አመል እንዳላቸው አይነት ሴቶች እንኳን አልነበረችም። የምታበስለው ምግብ በአይኗ በማየት ወይም በማሽተት መጣፈጡን ታውቃለች። ለማንኛውም የዚህን ደግ ሴት ሽሮ ለምሽቱ የሚፈለገው ተግባር ተወጣ። እኔና በላይ ረሃባችን ጋብ ብሎናል። ተኛን። ዶሮ ሲጮህ ተነሳን። ሴቲቱም ቅምጫዎቿን በውሃ ሞልታ ከዚያም ላይ ቁራሽ ቂጣ አሲዛን ያሳደሩን ሰዎች ስለደግነታቸው እጅጉን አመስግነን ወጣን። ለሰዓታት ምንም ቃላት ሳንለዋወጥ ወደፊት ገሰገስን። በመንገድ ካገኘነው ሰዎች ማንም ወደ ኤልያስ ቤት በኩል እንደሚወስድ የሚያውቅ አልነበረም። ኤልያስ ከቶ የማይደረስበት አጥናፈ ምድር መሰለን። ተስፋ መቁረጥ ነው አለ በላይ ራሱን እየነቀነቀ። ምንም እንኳን እኔ ራሴ እቅዱን ባወጣም ልቤ በደስታ ጧልትል ደረሰች። የባስ ደስታ የጣራ ያስነካው ጉዳይ ደግሞ ወደ 9ኛ ክፍል ማለፌ ብቻ ሳይሆን 9ኛ ክፍል እንድማርበት የተመደብኩበት
ትምህርት ቤት ነበር። ታሪካዊና ታላቁ ወይዘሮ ሰህኒ ትምህርት ቤት። እውነቱን ለመናገር ያን ዩኒቨርሲቲ መግባት ራሱ ወይዘሮ ሰህኒ እንደመግባት አያኮራም ነበር። ሰማያዊ ዩኒፎርም፣ ምርጥ መምህራኖች፣ የቀለም ቢባል የሙያ እንደውም ከዛ በላይ የራሱ የሆነ ትልቅ የሙዚቃ ትምህርት ክፍል እና ኦርኬስትራ ቡድን ሁሉ ነበረው። ረጅም ግርማ ሞገስ የተላበሰ ቢጫ ፎቅ ከሩቁ ተጋድሞ ሲታይ ቤተ መንግስት እንጂ ትምህርት ቤት አይመስልም። እንዲያውም ይሄን ሁሉ ዓመት የተማርኩበት ትምህርት ቤት አሁን ከተመደብኩበት ጋር ሳወዳድረው አመዳም ሆነብኝ፣ ኮሰሰብኝ። የሆነ ክላሶችን ሳያቸው የዶሮ ቤት መስለው ታዩኝ። ሞት ይርሳኝ። እንዲህ በደስታ ሰክሬ ጓደኛዬ አብሮ አደጌ አልአሚንን ረሳሁት። የት ሄደ ፍለጋ ጀመርኩ። አልአሚን ጓደኛዬ ነው፣ አብሮ አደጌ። ዝምተኛ ልጅ ነው። ድፍን ተማሪ በዝምታውና በጉብዝናው ነበር የሚያውቀው። ትምህርት ቤቱም አካልዬ ሳቀው። በትምህርት ቤታችን የኋላ በር ወጥቼ ሁል ጊዜ ወደምንቀመጥባት ትንሽ ጫካ ሄድኩ። ብቻውን ተክዞ ተቀምጧል። አቤት አቀማመጡ ሲያሳዝን! ያ ረጅም ቁመቱ እንደ ሳምቡሳ ጥቅልል ብሎ ውስጡ የሐዘን ምስር ተሞልቶበት ግራ ገባኝ። በዚህ ልክ ቀን እንኳን አልአሚን የማን ያዝናል ብዬ አላሰብኩም ነበር። ምን አስተከዘ ግን? ካርዱን በአይኔ አይቼዋለሁ። 99 ነጥብ ምናምን ነቅንቆ ነው ያለፈው፣ ያውም ከትምህርት ቤቱ አንደኛ ወጥቶ። ምን ሆነክ ነው አልኩት። ምንም። ታዲያ ምን እዚህ ጎለተክ? አልፈካል እኮ ወደቀች አለኝ። እንባ ተናንቆት። ምስኪን። እኔም እንደ ሳምቡሳ እጥፍጥፍ ብዬ አሳሚንጎን ተቀመጥኩኝ። ጠጋ አለልኝ። በቃ ሁለታችንም የሚኒስትሪ ካርዳችንን አንከርፍፈን በትካዜ ቁጭ አለን። ከሩቅ ለሚመለከተን ሰው ካርዱ ወደ 9ኛ ክፍል በጥሩ ውጤት ያለፍንበት መረጃ ሳይሆን ተከፍሎ የማያልቅ ዕዳ እንድንከፍል ከፍርድ ቤት የተሰጠን የትዕዛዝ ወረቀት ይመስል ነበር። ስናሳዝን። ደሴ እውቀት ጮራ ትምህርት ቤት ጀርባ ጦሳ ተራራ ስር እኔና አሰሚን በትካዜ ተቀምጠን ቀረን። እስካሁን እንደ አፍራን ትልልቅ አይኖች፣ እንደ ቲማቲም የቀላ ከንፈር ያላት ሴት አይቼ አላውቅም። ለነገሩ እኔ ትዝ የሚሉኝ አይኖቿና ከንፈሮቿ ናቸው እንጂ አፍራን ውብ የሚለው ቃል የማይገልጻት ጉድ ነበረች። ቁመቷ ምዝዝ ብሎ የወጣ ጸጉሯ በስፖርት ፔሬት ጠቅልላ ካሰረችበት ስትፈታው በመቀመጫዋ ላይ የሚደርስ፣ በዛ ላይ ጥቁረቱ፣ በዛ ላይ ብዛቱ። ጥቁር ፏፏቴ፣ ጥቁር አባይ ሲባል የአፍራን ጸጉር ይመስለኝ ነበር። እጆቿ፣ እግሯ። አረ የአፍራን ቁንጅና በ100 ዓመት አንዴ የሚከሰት አይነት ነገር ነው። ወሎ የቆንጆ ሀገር ሲባል አፍራን ትዝ ትለኛለች። ሀቅ ነው እላለሁ። እንዲያውም ወሎ አፍራንን ብቻ ይዞ ከድፍን ከኢትዮጵያ ጋር በቁንጅና ቢወዳደር አጠገቡ የሚደርስ ያለ አይመስለኝም። ታዲያ ይህን ሁሉ ቁንጅና ይዛው 7ኛ እና 8ኛ ክፍል እኛ ክፍል ነው የተማረችው። ይሄን ጉድ ችለን መማራችን ተአምር አይደል? በዛ አፍላ እድሜ ኤርታሌ ላይ ጥደው እኮ ነው ያስተማሩን። ዳኛቸው የሚባል ሌላ ክላስ የሚማር ጓደኛችን ታዲያ ልክ የእረፍት ሰዓት ደውል ሲደወል እንቅፋት እስኪደፋው እየሮጠ እኛ ክፍል ይመጣና አፍራንን እያየ እንዲህ ይለናል። አፍራን ያለችበት ክላስ አንድ ቀን ብማር አንጎል ይከፈት ነበር። ከ100 ነበር የማመጣው። መናፈሻ ውስጥ እኮ ነው የምትማሩት። ብርቅዬ ድንቅዬ ፍጥረት እየጎበኛችሁ ቱሪስት ናችሁ እኮ። ቱሪስት በኢትዮጵያ ብቻ፣ በደሴ ብቻ፣ በእውቀት ጮራ ትምህርት ቤት ብቻ፣ በ7ኛ ክፍል ብቻ የምትገኝ ብርቅዬ ፍጥረት እየጎበኛችሁ። እውነት ነው። አፍራን እነዚህ አይኖቿን አንዴ ስታሳርፍብን ልባችን ከቅቤ የተሰራ ይመስል ቅልጥ ደግሞ አይኖቿን ጨፍና የምትስቀው ነገር አላት። አቤት ሲያምርባት! አፍራን ይላል ሳር ቅጠሉ። ታዲያ እሷ ጋር ለማውራት ለመቀራረብ የማይጠር ማን ነው? አፍራን፣ ወይንሸትና ሰዓዳ አንድ ወንበር ላይ ነበር የሚቀመጡት። እውነቱን ለመናገር አፍራን አይኖቿ ዳርና ዳር የተቀመጡት ወይንሸትና ሰዓዳን ስመለከት ሰው አይመስሉኝም። ይቅር ይበለኝ። አፍራን ዙሪያዋን
ለመጠበቅ የተገነቡ ግንቦች መስለው ነው የሚታዩ። ለነገሩ ሁላችንም የክላሱ ልጆች የሆንን ዙሪያ በቀለን አረም ነገር ነበር የምንመስለው። አፍራን የምትባል ጉድ እንዳላጣን መሃላችን ጥሎብን ምን እናድርግ? 7ኛ ሲ ክፍል ማን አለ ቢባል አፍራን ብቻ። ሂሳብ አስተማሪያችን ራሳቸው 7 ጥያቄ ከጠየቁ 5ቱ ለአፍራን ነው። በእርግጥ አፍራን 5ቱንም አትመልስም፣ ግን ፈገግ ይሏታል እኮ እኛ ሀበሾች ብዙዎቻችን እናስመስላለን እንጂ አናከብርም። የምናከብረው ቆንጆ ሴትን ነው። ምስኪን ጓደኛዬ አልአሚን ታዲያ ከዚች ታምረኛ ልጅ ፍቅር ያዘው። ያውም የሚያንፈራፍር ትንፋሽ የማይሰጥ ፍቅር። አልአሚን አባቱ ሞተዋል፣ እናቱም አቅመ ደካማ ነበሩ። እማማ ልጅነት ይበላቸው ዛሬ በህይወት የሉም። ከትምህርት ቤት መልስ በሶላት ሰዓት መስጊድ ሊሰግዱ የሚገቡ ሰዎችን ጫማ በመጠበቅና በመጥረግ ነበር ራሱንም እናቱንም የሚያስተዳድረው። አፍራን እንዳፈቀራት የነገረኝ በሐሳብ መንምኖ ሳር ካከለ በኋላ ነው። ሲጀምር አልአሚን ዝቅተኛ ልጅ ነው። አይናገርም፣ አይጋገርም። አንድ ቀን ታዲያ እኛ ቤት ሄደን ሳለ እናቱ በጣም ነው አልአሚንን የምትወደው። አልአሚን አለችው። ስጠራው እንዲህ አለ። አቤት አለ። ትምህርት ከበደ እንዲህ አለችው በሐዘን እያየችው። አይ ታዲያ ምን ነው ጭው አልክ? እስቲ አቡቹ ጋር ይቺን ብላ እንጀራ እየጋገረች ስለነበር ትኩስ እንጀራ ላይ በርበሬ ነስንሳ ቅቤ ለቅልቃ ሰጠችን። እኔ ላጠላጥ ሳደርገው አልአሚን የእንጀራውን ፍቅር ይዞ እንዳይሆን ፍቅር አይደለም ባክህ እና ምንድነው? እኔ እንጃ ፍቅር ነው መሰለኝ። በቃ ከዛን ቀን ጀምሮ ወሬ ሁሉ አፍራን ሆነች። አቡቹ ቅድም ማትስ ስንማር አፍራን ያንን ከባድ ጥያቄ ስትመልስ አልገረምህም ይለኛል። አልመለሰችውም እኮ ተሳስታለች። ባክህ ቲቸር ራሳቸው ናቸው የተሳሳቱት ይለኛል ኮስተር ብሎ። አፍራን የማትስ ሊቅ፣ አፍራን የውበት ጥግ፣ የውበቷ እንኳን እውቀት ነው። አፍራን ስታድግ ሳይንቲስት እንደምትሆን ሁሉ አልአሚን ይተነብይልኛል። ወይኔ ፍቅር! በተደጋጋሚ ስለ አፍራን ከመስማቴ ብዛት አፍራን እኔም ላፈቅራት ምንም አልቀረኝም። እውነቱን ለመናገር የዛን ጊዜ ክላስ ውስጥ ከነበርነው 30 ምናምን ወንዶች 10 ምናምኑ በአፍራን ፍቅር የተለከፈ ነበር፣ ሂሳብ አስተማሪያችን ጭምር። መቼም ሂሳብ አስተማሪያችን አያከፍሉም፣ እየደመሩም እየቀነሱም እያባዙም ሳያስቡት አይቀሩም። አንዳንዴ ብዙ ብለው መላጣቸው ላይ ላብ ፍጭ እያለ ሲመለከቷት ያሳዝኑኝ ነበር። ወይኔ ምነው ያችን አመዳም አግብቼ 5 ልጅ ባልወለድኩ ኖሮ እያሉ በሚስታቸው የሚቆጩ ነው የሚመስለኝ። እኔም አልአሚንም ወደ ቤት ስንሄድ አፍራንን ጓደኞቿን ከሩቅ በቀስታ ተከትለን ነው። አንድ ቀን ታዲያ አፍራን ማስቲካ ገዝታ ባናና ማስቲካ ልጣጩን ጥላ ወደ ጓደኞቿ ተቀላቀለች እና የማስቲካውን ልጣጭ የጣለችበት ቦታ ስንደርስ አልአሚን ተስገብግቦ ቢጫውን የማስቲካ መሸፈኛ ወረቀት አነሳው። የሆነ ከባድ ቅርስ ወድቆ ያገኘ ነበር የሚመስለው። ለራሴ ማመን እስከሚያቅተኝ ለ2 ዓመት አካባቢ የማስቲካውን ልጣጭ በክብር በታላቅ ክብር አስቀምጦት ነበር። ለእርሱ ብቻ በሚታይ ስውር ቀለም የአፍራን ምስል የታተመበት እስኪመስለኝ። እኔ አልአሚን እንዲህ ሲሰቃይ ክረምት ገባ። አፍራን ለ2 ወራት መለየት ለአልአሚን የቁም ሞት ነበር። ሱስ ሆናበታለች። አፍራን ዓለሙ ሁሉ አጨላልማ በነፍሱ ሰማይ ብቻውን የደመቀች ኮከብ ነበረች። ቢሆንም እንደለመደው በዝናብ ሳይቀር ከረምቡላ ቤት እየሄደ እዛ ቆሞ አፍራን ስትወጣን ለማየት ይጣጣር ነበር። ለ15 ቀናት ጠብቆ አላያትም። ሊያብድ ሆነ። ታዲያ በመሃል በጣም የምንወዳቸው ሼህ ያሲን የሚባሉ ሰውዬ መንገድ ላይ ያገኙኝ። የአልአሚን ቁርአን አስቀሪ ናቸው። አቡቹ ደህና ዋልክ ሻችን? አልሐምዱሊላህ ና እስቲ ወዲህ የማወጋ ጉዳይ አለኝ አሉና ከመንገዱ ዳር ወስደው እንዲህ አሉኝ። ጓደኛ አልአሚን ምን ነክቶት ነው ልጅ? ከቀልቡ አይደለም። ቁርአን ቤት መምጣት ካቆመ ስንት ጊዜ ተበላሽቷል ይሄ ልጅ
ጭራሽ ዛሬ እዛ ቁማር የሚጫወቱበት ቤት ቆሞ አየሁት። ጓደኛው አትመክረውም? እረ ከቀልቡ ደረቀ ብለው ነገሩኝ። ለአላሚን አዘንኩ። ማን ያውቃል የልጁን ጉዳይ። የዋልንበት ቦታ ሁሉ ያለን እየመሰለች ስንቶች በዋልንበት ፈረጁን። አላሚን አንድ ቀን እየተጣደፈ ቤት መጣ። ከመቸኮሉ ብዛት ድመታችን በሩ ስር እንደተኛች ጅራቷን ረግጦ ከአቅሟ በላይ አስጮኋት። አቡቹ አቡቹ! አይገርምም? የናፍራን ቤት ለካ በሩ እኔ በምቆምበት በኩል አይደለም፣ ከኋላ በኩል ከዘይት ቤቱ ጋር ነው። በዛ በኩል ነው የምትወጣው። ተሸውጄ ያለው ሲያወራ በደስታ ፊቱ በርቶ ነበር። ዛሬ በአጋጣሚ በታች በኩል ሴት ከእናቷ ጋር ሆና ፊት ለፊት እንደዛ በቃ ተያየን። ወላሂ አቡቹ ግጥምጥም ነው ያልነው። አውዝ ቢላሂ ልሮጥ ነበር አለና ፍርፍር ብሎ ሳቀ። ድንገት ተነስቶ ቆመና ደግሞ እስኪ አየኝ እንዲሁኝ እኮ ነው ያየችኝ እደብራለሁ እንዴ አለ። ሁለት እጆቹን ግራና ቀኝ እንዲህ ክንፍ ዘርግቶ እንዴ እኔ እንደ ራሱን ቁልቁል እየተመለከተ አሳዘነኝ። የአፍራን ቅንጡ አለባበስና የአላሚን የተንሻፈፈ ሸራ ጫማ፣ ያረጀና የወየብች ቅርጽ ቲሸርት በውስጡ እያሰብኩኝ ኧረ አይደለም አልኩት። እንደ ሕፃን እየተፍነከነከ መጥቶ አጠገቤ ኩርምት ብሎ ተቀመጠ። አይገርምም? ከእናቷ ጋር ሆና በቃ እንዲህ እንደዛ ፊት ለፊት እንዴት አምሮባት! አቡቹ ብታያት ወላሂ ያቺ የምታውቃት አፍራን አይደለችም። በጣም በቃ እንደዚህና እንደዛ እኮ ነው። እጆቿ ይንቀጠቀጣሉ። አይኖቿ የደስታ፣ የሀዘን፣ የሀፍረት፣ የምኞት ብርሃን ይረጫሉ። ፊቱ ላይ ደስታ እንዳረበበት ልሸኘው መጣው። ልንለያይ ስንል አቡቹ 2 ብር አለ እንዴ ያለኝ እየፈራ። አላሚን እንኳን ደፍሮ ብር መጠየቅ ያዋሰውን ደብተር እንኳን መልሱልኝ ለማለት የሚፈራ ልጅ ነበር። ብር ስላደስኩ ወደ ቤት ተመልሰን ከእናቴ ተቀብዬ ሰጠሁት። ደስ ብሎት ሄደ። ቆይቼ ስሰማ በአዲሱ የእነ አፍራን በር በኩል አንድ ሻይ ቤት አለች። ሻይ 50 ሳንቲም ነው። በሰጠሁት ብር ሻይ እያዘዘ ቁጭ ብሎ አፍራንን ሲጠብቅ ነበር። 4ቱንም ቀን ግን አላያትም። እናም ከረምቡላ ቤት አካባቢ ያገኘውን የእነ አፍራን ሰፈር ልጅ ጠይቆ አፍራን አዲስ አበባ ለእረፍት እንደሄደች ትምህርት ሲያልቅ እንደምትመጣም አረዳው። ቀስሙ ተሰበረ። ቢሆንም ከእነ አፍራን ሰፈር መሄድ አላቆመም። በየቀኑ ያንን ሰፈር ሳይረግጥ አይውልም። ሸረፍ ተራ፣ ትርምሱ፣ ግርግሩ፣ ጫት ተራው፣ መኪና፣ የደሴ አንደኛ ቀውጢ ሰፈር፣ ይሄ ሁሉ ግርግር ከአፍራን አይበልጥም። አፍራን ብቻዋን የአንድ ትምህርት ቤት ወንዶች ነፍስ የተደራረበባት ገበያ አይደለች እንዴ? እሷ ከሌለች ለምን ትሄዳለህ እለዋለሁ። እኔ እንጃ ነው መልሱ። ያሳዝነኛል። አንድ ቀን ደግሞ ቤት መጣና አቡቹ ስራ ሊጀምር ነው አለኝ። በደስታ ፍንክንክ ብሎ የምን ስራ አልኩት። አይሱዚ መኪና ላይ ረዳትነት። ትቀልዳለህ? ወላሂ እውነቴን ነው። ከአዲስ አበባ ደሴ የሚመላለስ አይሱዚ ላይ ስራ ሊጀምር ነው። እናቴንም ነግሬያታለሁ፣ አሳምኛታለሁ። መኪናው ቅዳሜ ወደ አዲስ አበባ ይመጣል። አብሬው እሄዳለሁ። ብታይ ቀላል እኮ ነው ስራው። ፊቱ ላይ ተስፋ ይንቀለቀላል። በቀጫጫ እጆቹ ሸራ ሲጎትት የጎማ ብሎን ሲያጠቅ አሰብኩት። አልአሚን ትንታጉ ተማሪ። ይሄ ፍቅር የሚሉት ነገር ምን አባቱ ልክፍት ነው በእግዚአብሔር። አልአሚን ገና በመጀመሪያዎቹ ጉዞ ከመኪና ላይ ሲወርድ ወድቆ ግንባሩን ተፈንክቶ አንዱ ተላልጦ መጣ። ሰው ሁሉ እንኳን አላህ ተረፈ እያለ አዘነለት። እንዲህ ካልተላላጡማ ካልተፈነከቱ የልብህን ስብራት የመንፈስን መውደቅ አይን የማያስታምም የለም መቼም እንዳለች አሮጌ ፍራሽ ላይ እንደተኛ። አንተ አፍራን ያንን ሁሉ መንገድ አልፋ ነው አዲስ አበባ ሄደችው። እነዛ ተራሮች አይታቸው ያንን ገደል እያየች ፈርታለች። ደብረ ሲና ምሳ በልታለች። ቆሎም ገዝታ ሊሆን ይችላል። እዛ ጨለማ ዋሻ ውስጥ ስትገባ በፍርሃት ተንቀጥቅጣም ይሆናል። ኡፍ አንጀቴን በላው። ከላይ እንደ ዕቃ ተጭኖ አፍራን ባለችበት መኪና በማለፍ ምናባዊ ዳናውን ተከትሎ ሲነጉድ ታየኝ። ምስኪን አላሚን
ቀስ በቀስ አላሚን የነገሮች ሁሉ ተቀላቀሉበት። አንድ ቀን ትምህርት ቤት ሄደና ጭር ያለው በር ላይ ያገኛቸውን የትምህርት ቤቶች ጥበቃ ጋሽ ደምሴ ትምህርት መቼ ነው የሚጀምሩት አላቸው። ምን አውቄ ብላ ልጄ ያሉት። ቀጠል አድርገውም የኔ ልጅ ኳስ ሲራገጥ ይውላል። አንተ ትምህርት ናፍቆ የወለዱ አባትና እናት ምንኛ ይኮርብ ይሆን። እሰይ ትቷቸው ወደ ቤት ተመለሰ። በቃ መረጋጋት አቃተው፣ ተወዛገበ። 8ኛ ክፍል በተመሳሳይ ለአፍራን ፍቅሩን ሳይነግራት በየቀኑ እያያት በዓይኖቹ ተስፋ ነፍሱን አፋፍቶ ኖረ። አንድ ቀን ለአፍራን ስጦታ ልስጣት አሰብኩኝ አለኝ። ገረመኝ። ወይኔ ፍቅር ጉድለት አይገባውም። ድህነት እያልኩ ሳስብ አላሚን አንድ የ50 ብርና 3 10 ብሮችን ከኪሱ አውጥቶ አሳየኝ። ከየት አመጣኸው? በረመዳን መስጊድ ጫማ ጠርጌ ያጠራቀምኩት ነው እና ለአፍራን ስጦታ ለመግዛት በድፍን ደሴ ስጦታ መሸጫ ቤት ዋልኩኝ አለ። አፍራን ውብ የሚለው ቃል የማይገልጻት ጉድ ነበረች። ቁመቷ ምዝዝ ብሎ የወጣ ፀጉሯ በስፖርት ፔሬት ጠቅልላ ካሰረችበት ስትፈታው በመቀመጫዋ ላይ የሚደርስ፣ በዛ ላይ ጥቁረቱ፣ በዛ ላይ ብዛቱ፣ ጥቁር ፏፏቴ፣ ጥቁር አባይ ሲባል የአፍራን ፀጉር ይመስለኝ ነበር። እጆቿ፣ እግሯ፣ አረያ የአፍራን ቁንጅና በ100 ዓመት አንዴ የሚከሰት አይነት ነገር ነው። ወሎ የቆንጆ ሀገር ሲባል አፍራን ትለኛለች። ሀቅ ነው እላለሁ። እንዲያውም ወሎ አፍራንን ብቻ ይዞ ከድፍን ከኢትዮጵያ ጋር በቁንጅና ቢወዳደር አጠገቡ የሚደርስ ያለ አይመስለኝም። ታዲያ ይህን ሁሉ ቁንጅና ይዛው 7ኛ እና 8ኛ ክፍል እኛ ክፍል ነው የተማረችው። ይሄን ጉድ ችለን መማራችን ተአምር አይደል? በዛ አፍላ እድሜ ኤርታሌ ላይ ጥዳው እኮ ነው ያስተማሩን። ዳኛቸው የሚባል ሌላ ክላስ የሚማር ጓደኛችን ታዲያ ልክ የእረፍት ሰዓት ደውል ሲደወል እንቅፋት እስኪደፋው እየሮጠ እኛ ክፍል ይመጣና አፍራንን እያየ እንዲህ ይለናል። አፍራን ያለችበት ክላስ አንድ ቀን ብማር አንጎሊ ይከፈት ነበር። ከ100 ነበር የማመጣው። መናፈሻ ውስጥ እኮ ነው የምትማሩት። ብርቅዬ ድንቅዬ ፍጥረት እየጎበኛችሁ ቱሪስት ናችሁ እኮ። ቱሪስት በኢትዮጵያ ብቻ፣ በደሴ ብቻ፣ በእውቀት ጮራ ትምህርት ቤት ብቻ፣ በ7ኛ ክፍል ብቻ የምትገኝ ብርቅዬ ፍጥረት እየጎበኛችሁ። እውነት ነው። አፍራን እነዚህ አይኖቿን አንዴ ታሳርፍብን ልባችን ከቅቤ የተሰራ ይመስል ቅልጥ ደግሞ አይኖቿን ጨፍና የምትስቀው ነገር አላት። አቤት ሲያምርባት! አፍራን ይላል ሳር ቅጠሉ። ታዲያ እሷ ጋር ለማውራት ለመቀራረብ የማይቀር ማን ነው? አፍራን፣ ወይንሸትና ሰዓዳ አንድ ወንበር ላይ ነበር የሚቀመጡት። እውነቱን ለመናገር አፍራን አይኖቿ ዳርና ዳር የተቀመጡት ወይንሸትና ሰዓዳን ስመለከት ሰው አይመስሉኝም። ይቅር ይበለኝ። አፍራን ዙሪያዋን ለመጠበቅ የተገነቡ ግንቦች መስለው ነው የሚታዩ። ለነገሩ ሁላችንም የክላሱ ልጆች የሆንን ዙሪያ በቀለን አረም ነገር ነበር የምንመስለው። አፍራን የምትባል ጉድ እንዳላጣን መሃላችን ጥሎብን ምን እናድርግ? 7ኛ ክፍል ማን አለ ቢባል አፍራን ብቻ። ሂሳብ አስተማሪያችን ራሳቸው 7 ጥያቄ ከጠየቁ 5ቱ ለአፍራን ነው። በእርግጥ አፍራን 5ቱንም አትመልስም፣ ግን ፈገግ ይሏታል ግን እኮ እኛ ሀበሾች ብዙዎቻችን እናስመስላለን እንጂ አናከብርም። የምናከብረው ቆንጆ ሴትን ነው። ምስኪን ጓደኛዬ አልአሚን ታዲያ ከዚች ታምረኛ ልጅ ፍቅር ያዘው። ያውም የሚያንፈራፍር ትንፋሽ የማይሰጥ ፍቅር። አልአሚን አባቱ ሞተዋል፣ እናቱም አቅመ ደካማ ነበሩ። እማማ ልጅነት ይበላቸው ዛሬ በህይወት የሉም። ከትምህርት ቤት መልስ በሶላት ሰዓት መስጊድ ሊሰግዱ የሚገቡ ሰዎችን ጫማ በመጠበቅና በመጥረግ ነበር ራሱንም እናቱንም የሚያስተዳድረው። አፍራን እንዳፈቀራት የነገረኝ በሐሳብ መንምኖ ሳር ካከለ በኋላ ነው። ሲጀምር አልአሚን ዝቅተኛ ልጅ ነው። አይናገርም፣ አይጋገርም። አንድ ቀን ታዲያ እኛ ቤት ሄደን ሳለ
እናቱ በጣም ነው አላሚንን የምትወደው። አላሚን አለችው። ስጠራው እንዲህ አለ። አቤት አለ። ትምህርት ከበደ እንዲህ አለችው በሀዘን እያየችው። አይ ታዲያ ምን ነጭ ዋልክ? እስቲ አቡቹ ጋር ይቺን ብላ እንጀራ እየጋገረች ስለነበር ትኩስ እንጀራ ላይ በርበሬ ነስንሳ ቅቤ ለቅልቃ ሰጠችን። እኔ ላጠላጥ ሳደርገው አላሚን የእንጀራውን ፍቅር ይዞ እንዳይሆን ፍቅር አይደለም ባክህ እና ምንድነው? እኔ እንጃ ፍቅር ነው መሰለኝ። በቃ ከዛን ቀን ጀምሮ ወሬ ሁሉ አፍራን ሆነች። አቡቹ ቅድም ማትስ ስንማር አፍራን ያንን ከባድ ጥያቄ ስትመልስ አልገረምህም ይለኛል። አልመለሰችውም እኮ ተሳስታለች። እባክህ ቲቸር ራሳቸው ናቸው የተሳሳቱት ይለኛል ኮስተር ብሎ። አፍራን የማትስ ሊቅ፣ አፍራን የውበት ጥግ፣ የውበቷ እንኳን እውቀት ነው። አፍራን ስታድግ ሳይንቲስት እንደምትሆን ሁሉ አላሚ ይተነብይልኛል። ወይኔ ፍቅር! በተደጋጋሚ ስለ አፍራን ከመስማቴ ብዛት አፍራን እኔም ላፈቅራት ምንም አልቀረኝም። እውነቱን ለመናገር የዛን ጊዜ ክላስ ውስጥ ከነበርነው 30 ምናምን ወንዶች 10 ምናምኑ በአፍራን ፍቅር የተለከፈ ነበር። ሂሳብ አስተማሪያችን ጭምር። መቼም ሂሳብ አስተማሪያችን አያከፍሉም እየደመሩም እየቀነሱም እያባዙም ሳያስቡት አይቀሩም። አንዳንዴ ብዙ ብለው መላጣቸው ላይ ላብ ፍጭ እያለ ሲመለከቷት ያሳዝኑኝ ነበር። ወይኔ ምነው ያችን አመዳም አግብቼ 5 ልጅ ባልወለድኩ ኖሮ እያሉ በሚስታቸው የሚቆጩ ነው የሚመስለኝ። እኔም አላሚንም ወደ ቤት ስንሄድ አፍራንን ጓደኞቿን ከሩቅ በቀስታ ተከትለን ነው። አንድ ቀን ታዲያ አፍራን ማስቲካ ገዝታ ባናና ማስቲካ ልጣጩን ጥላ ወደ ጓደኞቿ ተቀላቀለች እና የማስቲካውን ልጣጭ የጣለችበት ቦታ ስንደርስ አልአሚን ተስገብግቦ ቢጫውን የማስቲካ መሸፈኛ ወረቀት አነሳው። የሆነ ከባድ ቅርስ ወድቆ ያገኘ ነበር የሚመስለው። ለራሴ ማመን እስከሚያቅተኝ ለ2 ዓመት አካባቢ የማስቲካውን ልጣጭ በክብር በታላቅ ክብር አስቀምጦት ነበር። ለእርሱ ብቻ በሚታይ ስውር ቀለም የአፍራን ምስል የታተመበት እስኪመስለኝ። እኔ አልአሚን እንዲህ ሲሰቃይ ክረምት ገባ። አፍራን ለ2 ወራት መለየት ለአልአሚን የቁም ሞት ነበር። ሱስ ሆናበታለች። አፍራን ዓለሙን ሁሉ አጨላልማ በነፍሱ ሰማይ ብቻውን የደመቀች ኮከብ ነበረች። ቢሆንም እንደለመደው በዝናብ ሳይቀር ከረምቡላ ቤት እየሄደ እዛ ቆሞ አፍራን ስትወጣን ለማየት ይጣጣር ነበር። ለ15 ቀናት ጠብቆ አላያትም። ሊያብድ ሆነ። ታዲያ በመሃል በጣም የምንወዳቸው ሼህ ያሲን የሚባሉ ሰውዬ መንገድ ላይ ያገኙኝ። የአላሚን ቁርአን አስቀሪ ናቸው። አቡቹ ደህና ዋልክ ሻሃችን አልሐምዱሊላህና እስቲ ወዲህ የማወጋ ጉዳይ አለኝ አሉና ከመንገዱ ዳር ወስደው እንዲህ አሉኝ። ጓደኛ አላሚን ምን ነክቶት ነው ልጅ? ከቀልቡ አይደለም። ቁርአን ቤት መምጣት ካቆመ ስንት ጊዜ ተበላሽቷል ይሄ ልጅ። ጭራሽ ዛሬ እዛ ቁማር የሚጫወቱበት ቤት ቆሞ አየሁት። ጓደኛው አትመክረውም? ኧረ ከቀልቡ ደረቀ ብለው ነገሩኝ። ለአላሚን አዘንኩ። ማን ያውቃል የልጁን ጉዳይ። የዋልንበት ቦታ ሁሉ ያለን እየመሰለች ስንቶች በዋልንበት ፈረጁን። አላሚን አንድ ቀን እየተጣደፈ ቤት መጣ። ከመቸኮሉ ብዛት ድመታችን በሩ ስር እንደተኛች ጅራቷን ረግጦ ከአቅሟ በላይ አስጮኋት። አቡቹ አይገርምም? የናፍራን ቤት ለካ በሩ እኔ በምቆምበት በኩል አይደለም፣ ከኋላ በኩል ከዘይት ቤቱ ጋር ነው። በዛ በኩል ነው የምትወጣው። ተሸውጄ ያለው ሲያወራ በደስታ ፊቱ በርቶ ነበር። ዛሬ በአጋጣሚ በታች በኩል ሴት ከእናቷ ጋር ሆና ፊት ለፊት እንደዚህ